እግዚአብሔርን ደጅ የምትጠኑት የእግዚአብሔር ልጆቹ የሰማዕቱ የቅዱስ ማርቆስ የታላቁ መልአክ የቅዱስ ሚካኤል ወዳጆች ምእመናን እና ምእመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በእድሜያችን ላይ ይችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር ደግሞ እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። ባለን ጥቂት ደቂቃ እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የስብከታችን ርዕስ የነፍስ ጾም የሚል ይሆናል። ስለዚህ በዚህ ዙሪያ ነው የምንነጋገረው። እንግዲህ አሁን ጾሙን ከጀመርን ወደ ግማሽ አካባቢ ደርሰናል። እየጾምን ላለን ሰዎች እንዴት እየጾምን እንዳለን ለማሳሰብ ነው። አንድ ጊዜ አልፎኛልና በሚቀጥለው ጾማለሁ ብለን ደግሞ የተዘናጋንና የምንጃጃል ካለን ደግሞ ከዛሬ መጀመር እንዳለብን ለማስጠንቀቅ ነው። የትም መድረስ ስለማንችል ማለት ነው። አንድ ቦታ ላይ ለምን አትጾምም ተብሎ ሲጠየቅ አንድ ወጣት የነነዌ ጾምን ስላልጾምኩ የነነዌ ጾምን ያልጾመ ደግሞ አብይ ጾምን አይጾምም ስለተባለ ለዛ ነው የተውኩት ብሎ ሲናገር ሰምቻለሁ። እና እንደዚህ አይነት ትምህርት የለም። አንድ ሰው ሲወድቅ አፈፍ ብሎ ይነሳል እንጂ በዚህኛው በኩል ጭቃ ነክቶኛል ደግሞ በዚህኛው ይድገመኝ ብሎ አይንከባለልም። ሳናውቅ ያደረግናቸውን ነገሮች ስናውቅ ወዲያው መተውና ወደ ትክክለኛው አቅጣጫ መግባት ያስፈልጋል። አሁን ይህንን ድምፅ የምትሰሙ ግን ጾሙን ያልጀመራችሁ ሰዎች ካላችሁ ራሳችሁን ጠይቁ። ለምንድን ነው የማትጾሙት? ምን ስለሆናችሁ ነው የማትጾሙት? ምን አስባችሁ ነው? ምንድን ነው የሚሰማችሁ ስሜት? ካህናት አባቶቻችን የነፍስ አባቶቻችን ከፈቀዱላቸው ውጪ ማለት ነው በተለያዩ ምክንያቶች ከካህኑ ጋር ተነጋግረው ከተፈቀደላቸው ውጪ ለምንድን ነው ማንጾመው? የተፈቀደላቸውን ቢሆኑ በአደባባይ እንዲመገቡ አይፈቀድም። ስላስፈቀዱ እኔ እኮ አልጾምም በዚህ ምክንያት ካህኑ ፈቅዶልኛል ብሎም በአደባባይ እንዲመገብ አይፈቀድም፣ ሌላውን ማሰናከል ስለሌለበት። ስለዚህ እየጾምን ላለን ሰዎች ምን አይነት ጾም ነው እየጾምን ያለ ነው? ጾም ላይ ደግሞ የወረደ አመለካከት ያለን ሰዎችም ራሳችን እንድናስተካክል በዚሁ ዙሪያ ነው የምንነጋገረው። ግን ጾም ማለት ምን ማለት ነው? መቼ ተጀመረ? እንዴት ነው እያልኩኝ ወደ ትምህርቱ አልገባም። ቀጥታ ጾም ከነፍስ ጋር እንዴት እንደሚገናኝ ለማሳየት ብቻ ነው። በዚህ በማቴዎስ ወንጌል ምዕራፍ 22 ቁጥር 37 ላይ ጌታ አምላክህን በፍጹም ልብህ በፍጹም ነፍስህም በፍጹም አሳብህም ውደድ የሚል ቃል ተጽፏል። ይሄ ንግግር ወይም ይሄ ኃይለ ቃል ወይም ይሄ ትምህርት የተሰጠው አንድ ሕግ አዋቂ ነኝ ብሎ ራሱን ለሚያመጻድቅ እና ኩራተኛ ለሆነ ሰው ነው። ወደ ጌታችንና መድኃኒታችን ኢየሱስ ክርስቶስ መጥቶ ጥያቄ ጠይቆ ጥያቄውን ሲመልስለት የተናገረው ነው። ሙሉ ንባቡ እናንተ ቤት ስትገቡ አንብቡት። በተለይ ከቁጥር 35 ጀምራችሁ ስትመለከቱት አንድ ሕግ አዋቂ ሊፈትነው ወደ እርሱ መጥቶ ይላል። እጅግ በጣም የሚገርም በጣም ጥልቅ የሆነ ስለ ምስጢረ ትንሣኤ ሙታን ተለያይተው የነበሩ ሰዎች በትንሣኤ ሙታን ዙሪያ ማለት ነው ክፍተት የተፈጠረበትን ሁኔታ ደፍኖ በትምህርቱ ብዙዎች ተገርመው በጣም ተደንቀው ባሉበት ጊዜ ነው ይሄ ጥያቄ የተጠየቀው ማለት ነው። ወደ ላይ ከፍ ብላችሁ ስታነቡት ስለ ምስጢረ ትንሣኤ በጣም የሚገርም ትምህርት አስተምሯል ክርስቶስ። በዘመኑ የነበረውን ክፍተት የሚሞላ ለካ እንዲህ ነው ብለው እስኪደንቃቸው ድረስ ማለት ነው። ዛሬም ድረስ ስለ ትንሣኤ የሚጠየቁ ጥያቄዎች አሉ፣ ግን ተመልሷል።
እና በጣም ተገርመው በነበረበት ሰዓት ከነሱ መካከል አንዱ ሕግ አዋቂ ነኝ የሚል ሊፈትነው ይላል። እንግዲህ አሁን ህዝቡን በሙሉ እጃቸውን በአፋቸው ላይ እስኪጭኑ ድረስ ካስገረማቸው ካስደነቃቸው ቆይ ይሄንንማ መፈተን አለብኝ ብሎ ቀረበ። ሊፈትነው ቀረበ ማለት ነው። ሊፈትነው ቀረበ ብሎ ጸሐፊው የጻፈልንና የምናነበው ይሄ ፈሪሳዊ ሕግ አዋቂ ክርስቶስን የመፈተን ብቃት እና ንቃት ስላለው አይደለም፣ እሱ ስለመሰለው ነው። እሱ የቀረበበትን ነው የሚነግረን። ሊፈትነው ክርስቶስን ቀረበ ይላል እንጂ በዚህ ተራ ሰው የሚፈተን አይደለም አምላካችን። ልክ በማቴዎስ ወንጌል ምዕራፍ 4 ላይ ዲያብሎስ በክርስቶስ ፊት ቀርቦ ፈታኙን ቀርቦ ብሎ እንደምናነበው ማለት ነው። ፈታኙ ቀረበ። ዲያብሎስ ፈታኝ ነው። ክርስቶስን ግን ሊፈትነው አይችልም። እሱ ግን ይመስለዋል። ከፈተናዎቹ መካከል አንዱ ትኩስ ዳቦ አስመስሎ በተቀደደ ከረጢት ይዞ እንፋሎቱ እየወጣ ለመብላትም ለማየትም የሚያስጎመጅና የሚያምር በመዓዛው የሚፈትን ዳቦ እያሳየው ርቦት ወይም ደግሞ ረሃብ እንደነበረና በጾም እንደቆየ እኔም አንተም ርቦናል ብሎ ስብከቱን መቅድም ካደረገ በኋላ እንድንመገብ ከነዚህ ድንጋዮች መካከል አንዱን ዳቦ አድርጋለሁ ይላል። ዳቦ ይዞ ከነዚህ ድንጋዮች መካከል አንዱን ዳቦ አድርጋለሁ። በጣም ከባድ ጥያቄ ነው ይሄ። ለኔና ለእናንተ ቀርቦ ቢሆን ኖሮ ድንጋዩን ዳቦ ከምናደርገው ለምን ከያዝከው አንመገበውም ነው ምንለው? ወይ ቀምተን ሁሉ ለመብላት እናስባለን። እንዴት ምን ማለት ነው ብለን ክርክርብ ልንገጥም እንችላለን። እና ስሜቱ እንዲመጣለት ማለት ነው። ዳቦ የመብላት ፍላጎቱን ረሃቡን ተገና አድርጎ ይህንን ጥያቄ አቀረበ። ለሱ ይላሉ ሊቃውንቱ መተርጉማኑ ማለት ነው። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይግባውና ድንጋዩን በድንጋይነቱ ነው የሚያየው እንጂ ድንጋዩ ዳቦ ሆኖ ወይም ደግሞ ዲያብሎስ የያዘው ምትሃት ዳቦ ሆኖ አይደለም የሚታየው። እንደ ትኩስ ዳቦ አይታየውም። ዲያብሎስን በዲያብሎስነቱ ነው የሚያየው፣ ድንጋዩንም በድንጋይነቱ ነው። ምንም ከተፈጥሮ የለቀቀ ነገር የለም። ዲያብሎስ ግን አላወቀም፣ አያውቅም። እንደዛ የሚያይለት መስሎት ይላል ቀረበ ይላል። ይሄም ሊፈትነው ቀርቦ አንዳንድ ምዕመናንም ወደ መምህራኑ ጠጋ ይሉና ጥያቄ አለን ይላሉ። አንዳንዶቹ ያው በትክክል ጥያቄውን ተረድተው ጨንቋቸው ለመተግበር ነው፣ ብዙዎቹ ማለት ይቻላል። ግን የተወሰኑት ቆይ እስኪ ይሄ መምህር ደግሞ ከዛኛው መምህር ምን ብሎ ይመልስ ይሆን እስኪ እቺ መምህር ደግሞ እንያት ብለው የሚፈትኑ ሰዎችም አሉ። ጥያቄውን ያውቁታል፣ መልሱንም ያውቁታል፣ ግን ለፈተና የሚያቀርቡ ሰዎች አሉ። አሁን በዚህ ወቅት ብዙ ጊዜ የሚጠየቀው ጥያቄ አንዱ አሳ ነው። አሳ ይበላል አይበላም? እየበሉ ሰዎች አሳ እየበሉ መምህራንን ባገኙ ቁጥር ግን አሳ ይበላል አይበላም ብሎ ይጠይቃሉ። አይበላም ሲላቸው አይ የሚረባ መምህር አይደለም፣ ቆይ ሌላ መምህር ደግሞ እንፈልግ። አይበላ አይ ይሄም አያውቅም። ይበላል የሚል መምህር እስኪያገኙ ድረስ ደግሞ ያገኛሉ። ዞር ዞር ሲሉ ማለት ነው አሉ በየመንገዱ ቢጫ ለብሰው ወይ ራሳቸው ሲበሉ ያገኟቸዋል። ኧረ ይበላል ይኸውን እኮ የመጣ ነገር እኮ ይሉና አብረው ለነፍሳቸው ራይት ይሰጣሉ ማለት ነው። ልክ እንዲህ አይነት ጥያቄ ያላቸው ሰዎች አሉ እኮ። እኔም እኮ እንደዛ ነው ማሰበው፣ ያ ዝም ብሎ ሲቀባጠሩ እንጂ ምናምን። መጋቢ አዲስ እሸቱ የኔታ በአንድ ወቅት ሲነግሩን በመኪና ውስጥ እየተጓዝኩ አንድ ትልቅ አባት ጥያቄ ጠየቁኝ አሉ። ደግሞ እግዚአብሔር ሲረዳኝ አሉ ለትህትና ነው ይህን እንኳን የተናገሩት። እሳቸው ያነሱትን ጥያቄ ጠዋት ስወጣ የዕለቱ ስንክሳር ላይ በደንብ አንብቤው ነው የወጣሁት እና የቅርብ ትውስታ ሁሉ አለኝ እና በጣም ደስ አለኝ። ጥያቄውን አብራርቼ መለስኩላቸው አሉ። ጉዞ እየተጓዙ ነው በመኪና ማለት ነው እና ትልቅ ሰው ናቸው የጠየቁት። በጣም መለስኩላቸው ጥያቄውን፣ ደስ አላቸውና ተመለሰሎት መልሼሎታለሁ አልኳቸው። ይገርሞታል አለቃ እያለውንም ጠይቄያቸው ልክ እንደርሶ ነው የመለሱልኝ አሉ። እኚህ ሰው የአይነ ስውርና አይነ ስውር ነው የሚያወዳድሩት ማለት ነው። እንዲህ አይነት ሰዎች የለንም። አውቀዋለሁ እኮ እኔ ግን ምን እንደሚል ልስማው ብዬ ነው። እስኪ ምን ይላል ይሄ? አይ ይሄማ የሚረባ አይደለም ለማለት ልክ እንዲህ ሊፈትኑ። በጣም የሚገርም ነው። እግዚአብሔር ከዚህ ይሰውረን ሁላችንን። ጥያቄ የሚጠየቀው ሲጨንቀን ለማወቅ ለመተግበርም ነው። በቃ ከጠየቅን ማድረግ አለብን። ከመጠየቃችን በፊት የሚጠየቁት ሰዎችን መምረጥ አለብን። ከኛ የማይሻሉትን አይደለም። ደግሞ ሰውየው የመለሰውን መልስ
በትክክል ማስረጃ መጥቀስ አለበት። ከቤተክርስቲያን ትምህርት ጋር መጋጨት የለበት። የትኛው የቤተክርስቲያን ትምህርት ላይ ነው ይሄ ያለው? የትኛው የሥርዓት መጽሐፍ ላይ ነው ይሄ ያለው ብለን በትክክል መረዳት ከዚህኛው ሶርስ ነው ከዚህኛው ምንጭ ነው ብሎ መጥቀስ አለበት። ዝም ብሎ በግምት አይደለም የቤተክርስቲያን ጥያቄ የሚመለስ እና ይሄ ግን ሊፈትነው ቀርቦ ጠየቀው ይላል። እንደዚህ ነው የሚለው መምህር ሆይ ከሕግ ማናችይቱ ትእዛዝ ታላቅ ናት አለው። እና ሕግና ሕግን ነው የሚያበላልጠው። የትኛዋ ትበልጣለች አለው። ከሕግ ሁሉ የቱ ይበልጣል? በጣም ከባድ ጥያቄ ነው። ልብ አድርጉ። ከኃጢአት ሁሉ ትልቁ የቱ ነው ብለው ሰው ከጀመረ ከባድ ነው። በጣም ከባድ። ኃጢአት ነው፣ ሕግም ሕግ ነው። በምሳሌ ያስረዱናል። ከ10ቱ ትእዛዛት አንዱ ከተጣሰ አስሩም ናቸው። 10 መስኮት ያለው ቤት አንዱ ክፍት ቢሆን በአንዱ መስኮት ሌባ ገብቶ 10ሩንም ሊከፍታቸው ይችላል። ወይም በ10ሩ መስኮት ተጠቅሞ የሚያገኘውን በአንዱ መስኮት ያገኘዋል። ሕግ ነው። የትኛው ይበልጣል ብሎ ጠየቀው ይላል። እና ክርስቶስ ሲመልስለት እንዲህ አለው፣ አንተ ጠማማ አውቀ ነው ምናምን አላለው፣ በትህትና መለሰለት። ኢየሱስም እንዲህ አለው፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም አሳብህ ውደድ። ታላቂቱና ፊተኛይቱ ትእዛዝ ይቺ ናት። ሁለተኛይቱ እችን ትመስላለች፣ እርሷም ባልንጀራህን እንደ ነፍስህ ውደድ የምትለው ናት። በእነዚህ በሁለቱ ትእዛዛት ሕጉም ነቢያቱም በሙሉ ተሰቅለዋል ይላል፣ ማለት ተፈጽመዋል ብሎ መለሰለት ይላል። ከዛ በኋላ ያለውን ነገር እናንተ አንብቡት። እኔ የፈለግኩት በፍጹም ነፍስህ የሚለውን ቃል ነው። የተነሳ ነው የነፍስ ጾም በሚል ርዕስ ነው። በፍጹም ነፍስ ማለት ነፍስን ሰውነት ብሎ ይፈታታል መጽሐፉ። እገሌ ነፍስ ነው ሲባል ስጋውንም ነፍሱንም ሰው የተባለውን መላ አካሉን ማንነቱን ነው የሚገልጸው። የሐዲስ ኪዳን መተርጉማን ወበኩሉ ነፍስከ የሚለውን በፍጹም ሰውነትህ ብለው ፈተውታል። በፍጹም ሰውነትህ ማለት በፍጹም ማንነትህ ማለት ነው። በፍጹም ማንነትህ ማለት በስልጣንህ፣ በመልክህ፣ በትዳርህ፣ በገንዘብህ፣ በእውቀትህ፣ በዚህ ሁሉ ፈጣሪ እግዚአብሔርን ውደደው። ከሱ የምታስበልጠው ምንም ነገር መኖር የለበትም ነው። ፍጹም የሆነ ፍቅር። በጣም የሚገርም ነው። እንደ አንዳንዱ እኮ በልብሱ እንኳን አይወደው። ታቦት ሲወጣ ሁሉም ሰው ጎንበስ ብሎ መሬት ስሞ ሲነሳ እሱ እጁን ሰዶ መሬቱን ይነካና እጁን ነው የሚስበው። አየህ፣ በልብሱ አይወደው ማለት ነው። ልብሱ እንዳይቆሽሽበት ማለት ነው። ይሄ ፕሮቶኮል ነው። አካሉ መጥቷል፣ ልቡ የለም። የሚሰስትለት ነገር አለ ከእግዚአብሔር ማለት ነው። ይሄማ አይሆንም፣ ይሄን እንዴት የሚለው ማለት ነው። በሁለመና በፍጹም ነፍስ ማለት በሁለመና ማለት ነው። የጾም ማን ነው? የነፍስ ጾም ማለት በሁለመናችን የምንጾመው ማለት ነው። ብዙ ሰው ግን እኔን ጨምሮ በስጋው ነው የሚጾመው። ጾም ስጋ ተኮር የሆነበት ሰው ብዙ አለ። ስጋ ተኮር ማለት አንደኛ ይሄ አይበላም የምንለው ስጋ፣ ሌላው ምስጢሩ ግን የኛ ስጋ ማለት ነው። ብዙ ጊዜ ጾማችን ስጋ ተኮር ነው የሚሆነው። ለዚህ ነው ጾሙ ሲገባ ግብ ነው፣ ቅበላ ላይ ስጋ ተኮር ነው። ሲወጣም ፍስኩ ነው የሚታየው። ይኸው ሲገባም ቅበላ እስከ ስንት ሰዓት ነው የሚበላው ብሎ የሚጠይቃለ። ጾሙ ሊወጣ ሲልም ዶሮ ስንት ሰዓት ነው የሚታረደው የሚላለ። ግንኙነቱ ከስጋ ጋር ነው ማለት ነው። አሁን ይጠየቃል። አሁን ሕማማት ውስጥ ስንት ሰዓት ነው የሚታረደው? 12 ሰዓት ነው፣ ከ12 ሰዓት በኋላ ነው የሚል የሚጠይቅ ሰው አለ። ምንም እኮ አሁን ነፍስ ተኮር ቢሆን ጾሙ ይሄን የሚጠይቅ የለም፣ አይጠይቅም። በጣም የወረደ እኮ ነው። ማስቲካ ይበላል አይበላም ይላል። ማስቲካ ለነፍስ ምኗ ነው ለነፍስ ማስቲካ? ጾሙ ስጋ ተኮር ነው ማለት ነው። እስከ ስንት ሰዓት ነው የሚጾመው ይላል አንዱ መጥቶ። ከስጋ ተኮር ነው፣ እስከዚህ ሰዓት በኋላ ብላ የሚለውን ነው የሚፈልገው እሱ። እና ሊበላ ሲልም ሰዓት ነው ነው ምሳ ይላል። ገና ነው ሰዓት፣ ሩብ ጉዳይ እኮ ነው፣ እስክታቀራርቢው ይደርሳል ይላል። በቃ ሰዓት ነው የሚያውሱ። በዛ ሰዓት በላ አለቀ በቃ። የአሕዛብ አይነት ጾም ሰዓቱ ሲደርስ መብላት አለብህ በቃ አለቀ።
ግብ ነው። መቼ ነው የሚፈታው? ከስጋ ጋር የተገናኘ ነው። ሁሉም ግንኙነቱ ከስጋ ጋር ነው። እንዴ ታዲያ ምን ጾመው እኮ በስጋችን ነው። ትክክል ነው። ምንም መመገብ የለብንም። ቆይተን መመገብ አለብን። ምንላቸው ምግቦች አሉ። ቆይተን ምንበላቸው ምግቦች አሉ። ጾሙ እስኪፈታ ደግሞ ማንመገባቸው ምግቦች አሉ። ትክክል ነው። ቀላል ምሳሌ ልስጣችሁ። 3 ነገሮችን ባይምሯችሁ ሳው። አንዱ ፈረስ፣ ሁለተኛው ፈረሰኛው ወይም ፈረሱን የሚጋልበው፣ ሶስተኛው ፈረሱን የሚጋልበው ሰው ፈረሱን ለመግራት የሚጠቀምበት ሉጋም አለ። 3 ነገሮች ፈረስ፣ ሉጋምና ፈረሰኛው። እየሰማችሁ ነው አይደለም? ወይም ጋሪም ሊሆን ይችላል። ፈረሱን እንደፈለገ ለማዘዝ ፈረሰኛው የሚጠቀመው ሉጋሙን። ፈረሱ ውስጥ ሉጋም ያስገባል አፉ ውስጥ። ፈረሱ በግድ ነው ሉጋሙን የሚቀበለው። ወደ ቀኝ ማዞር ሲፈልግ ሉጋሙን በቀኝ በኩል ይስበዋል። ፈረሱ ወደ ቀኝ ይታጠፋል። የግራ በኩል ሉጋሙን ሲስበው ወደ ግራ ይታጠፋል። መሄድ ሲፈልግ ያላላለታል ሉጋሙን። እንዲቆም ሲፈልግ ይስበዋል። አሁን ሉጋም በደም ተረታችሁኝ ከሆነ ሉጋም የሚጠቅመው ፈረሱን ነው ወይስ ፈረሰኛውን? ማንን ነው የሚጠቅመው? ፈረሰኛውን ነው የሚጠቅመው። ለፈረሰኛው ነው ጥቅሙ፣ የሉጋሙ ጥቅም። ለዚህ ነው እኮ ፈረሱ በመከራ ነው ሉጋም የሚቀበለው፣ አይፈልግም። ሲወጣለት ግን ደስ ነው የሚለው። እኔ ድሬዳዋ ኖሬያለሁ እና ጋሪ የሚነዱ ሰዎች ከቤት ሲወጣ ፈረሱ ደስተኛ አይደለም። ወደ ማታ ጨለምለም ሲል ግን ወደ ቤት መንገዱን ያውቀዋል። ቆም እንኳን ቢለው አይቆም፣ ይሮጣል ወደ ቤት እንደሚገባ ስለሚያውቀው ማለት ነው። ከዛ ወዲያውኑ ሰውየው እስከሚወርድ ድረስ አፉን ያስጠጋለታል፣ ሉጋሙ እንዲያነሳለት ማለት ነው። ያወጣለታል። ከዛ በኋላ ይመገባል። ደስታው ነው። ጠዋት ላይ በመከራ ነው ሉጋሙን የሚያጠርቀው። ሉጋሙ ለፈረሱ ምንም አይደለም፣ አይፈልገውም፣ አይስማማውም። ሉጋም የተባለችው ጾም ናት። ፈረሱ ስጋችን አይፈልግም፣ በጭራሽ አይፈልግም። እንደፈለገ የምታዘው ደግሞ ነፍስ ነች። የሚጠቅማት ሉጋሙ ጾም ለነፍስ ነው። ስጋን እንደፈለገ ታዘዋለች። ቁጭ በል ይቀመጣል፣ ቁም ይቆማል፣ ጸልይ ይጸልያል፣ ይቅር በል ይቅር ይላል። ሲራብ ሲቀጣ ታዛዥ ነው የሚሆነው። ትቢቱ ሁሉ ይተነፍስለታል፣ ይበርድለታል። እየጾመ የሚሰግድ ከሆነ በተለይ በጣም የሚገርም ነው። ስብርብሩ ነው የሚወጣው። ፍትወቱ በሙሉ ይጠፋል። ጓደኞቹ ቢደውሉለት ደስተኛ አይደለም። የሚሄድበት ቦታ በሙሉ ባይምሮ አይመጣም። በጾም ሰውነቱ ሲደክም ማለት ነው። ስጋ የማይፈልገው ሉጋም ስለሆነ ነው። ጾም ሉጋም ነው። ጸሎቱ፣ የትህትናው፣ የትምህርቱ ምስጢር በሙሉ ነው የሚገለጥለት። እናንተ አሁን ቤት ስትሄዱ የከሰዓት ቅዳሴ በተለይ ሆኖ አስቀድሳችሁ ፀሐይ መጥቷችሁ ደክሟችሁ ውሃ ጠምቷችሁ፣ ካቱም ስጋ ደካማ ስለሆነ አሁን አንዳንድ ሰው አይ ድካም የለም ምናምን ይላል። አለ ለትህትና ነው እንጂ ድካም አለ። በደንብ ይደርቃል ሰውነታችን፣ እንቀጠዋለን። ትክክል እኮ ነው። ልክ ቤት ገብተን ቤት ያፈራውን ተመግበን ስንጨርስ ሰውነታችን ይበረታል ወይስ ይደክማል? እናንተን ነው የምጠይቃችሁ። ይበረታል ወይስ ይደክማል? ይደክማል። ይበረታል የሚለው ማይበላው ጥርቅ አድርጎ ቅድም መራገር መሪው እንደነገሩን ጥስቅ አድርጎ የሚበላው ይደክማል። ድክም ነው የሚለው። ሰራተኞች ሆናችሁ ጠዋት ገብታችሁ ቢሮ ስትሰሩና ከሰዓት ለምሳ ወጣችሁ ስትመለሱ ያው ቡና ጠጥታችሁ አታንቀላፍ። ተጭነ ስትገባ ከባድ ነው። ለምን? ምግብ ከርግማን በኋላ የመጣ ነው። ለእኛም የሚስማማን አልነበረም። በጣም ቢገርም እኮ ነው። ለአዳም ይሄ ባህሪው አልነበረም መብላት ማለት ነው። ከርግማን ጋር የመጣ ነው። በትክክል ከጾማችሁት ብርቱ ነው የምትሆኑት። እውነቱን ነው የምነግራችሁ። እዩት፣ በጣም ነው የምትገረሙት። አባቶቻችን ሌሊት በማህሌቱ በሰዓታቱ ለምንድን ነው የማይደክሙት? ከባድ ነው። ከበላ በኋላም አትገባም። እዚህ ብትገባም ትረብሻለህ። በጣም ከባድ ነው። አሁን በልተህ ጠጥተህ ጠግበህ ቁጭ ብለህ መስማታችንም ታንቀላፋለህ። ቅዱስ ዮሐንስ አፈወርቅ በረከቱ ይድረሰንና ሲናገር አህዮችን ይላል። ሀብታምና ድሃ የሚል መጽሐፍ አለው ተተርጉሟል። እና እዛ መጽሐፍ ላይ አህዮችን ይላል
ደግሞ አጋሰሶች ወይም የቤት እንስሶች ማለት ነው፣ ለጭነት ምን እንጠቀምባቸው እነዚህን አብዝተን በመገብናቸው ቁጥር ይላል። ልብ አድርጉ። አህዮችን አብዝተን ስንመግባቸው አብዝተው ለአገልግሎት ዝግጁ ይሆናሉ አለ። አይገርም? የአጋሰሱ አብዝቶ ሲበላ አብዝቶ ለጭነት ዝግጁ ይሆናል። ለዚህ ነው ጋሪ ነጂው በደንብ የሚያበላው ማለት ነው። እንደኛ ከበላው በኋላ አልሄድም አይልም። እሱ ተፈጥሮው ነው፣ በልቶ ብርቱ ይሆናል። ሰዎች ግን ይላል ሰው ግን አብዝቶ በጾመ ቁጥር ለአገልግሎት ዝግጁ ይሆናል ይላል። አይገርም? በትክክል ከጾመ ለአገልግሎት ዝግጁ ይሆናል። አብዝቶ ከበላ ግን ልቡንም ይደፍነዋል። ዞ መብል ያዘነጎ ልብ የሚሉት ለዚህ ነው። ዝንጋዬን ያመጣል። አባ ኒቆን የተባለ ታላቅ መነኩሴ በዜና አበው መጽሐፍ ላይ ነው። እሱ ደግሞ ምን ይላል? ሆዳምነትና ጥጋብ ይላል ለይቷቸዋል። ሆዳምነት እና ጥጋብ። ሆዳምነት በጥቂቱ አለመርካት ማለት ነው፣ መስገብገብ። ይሄ ሲተፋ የሚያድረው ማለት ነው። ሆዳም ሰው ዝም ብሎ የሚበት ነው ማለት ነው። ጥጋብ ደግሞ በብህል ብቻ አይደለም፣ በጡንቻም ሊሆን ይችላል፣ በእውቀትም ሊሆን ይችላል፣ በማንነትም ሊሆን ይችላል። መጥገብ መንጠራራት ማለት ነው። ሆዳምነትና ጥጋብ ወደ ረከሰ ሐሳብና ፈቃድ ይመራል ይላል። ሆዳም ሰው አምላክ የለውም ነው የሚባለው። ዝም ብሎ ወደ ረከሰ ቦታ ይመራሃል አለ። ሆዳም እኮ መጾም በቃ የነፍስ ስራዋ ነው። ይሄ የተፈጠርንበትም ነው። ብዙዎች ጾምን በቀጥታ ከስጋ ጋር ነው የሚያገናኙት። ከጾም ጋር ሲሆን በፍጹም ነፍስ ጌታ አምላክን ውደደው ሲል ጾምን በመላው ሰውነት በነፍስህም በስጋህም በማንነትህ ጾመው ነው የሚለው። ጾም በእርግጥ ቅድም እንደነገርኳችሁ ስጋችንን ነው የምናስርበው። ስጋን ማስራብ ግን ጥቅሙ ለነፍስ ነው። ጾሙ የነፍስ ጾም ነው ማለት ነው። ነፍስ የበላይ እንድትሆን ነው እና አሁን መመርመር ነው። ነፍስ የበላይ ሆናለች ወይ? ነፍስ የበላይ ከሆነች በጾም ጊዜ ጆሮአችን እንደ በፊቱ ነው የሚሰማው? በጾም ጊዜ አይናችን እንደ በፊቱ ነው የሚያየው? አግበስብሶ ነው የሚያየው? ዛሬ አግበስብሶ ነው የሚሰማው? እጃችን አግበስብሶ ነው የሚሰራው? አካላችን አግበስብሶ ነው ሁሉን ነገር የሚያደርገው? ወደ ፈለግነው ቦታ ነው የምንሄደው? አሁን ነፍስ የበላይነት በስጋ ላይ አላት። እሱን መመርመር። ለነፍስ ካልተረፋት ሆዳችን ብቻ የሚራብ ከሆነ ምን ዋጋ አለው? ሆድን ማስራብ ብቻ ምን ጥቅም አለው? የተወሰነ ጊዜ ባዶ አድርጎ በኋላ ላይ ደግሞ መሙላት ምን ጥቅም አለው? ይሄ የሀገሬ ጅብ የሚጾመዋል እንዳሉት ቀሲስ መንግስቱ ማለት የእናቴ ልጅ የሚባሉት የሀገሬ ጅብ የሚጾመዋል። ጅብ ሳይወድ በግዱ ቀን ላይ ዋሻ ነው የሚገባው፣ ማታ ላይ ይወጣል፣ ያገኘውን ይጠራርጋል፣ ጥንብ የማይቀረው። ይሄ መለወጥ ነው። ይሄ ጥቅም የለውም። ሰውነት ሲራብ ሲደክም ነፍስ መበርታት አለባት። እየጾምክ የምትሳደብ ከሆነ እየጾምክ የምትለያይ ከሆነ እየጾምክ ክፋት ውስጥ ከሆንክ ስጋን እያስራብከው ጆሮውን ካላስራብከው አይንን ካላስራብከው ለነፍስ ካልተረፈ በጎ ስራ ከሌለው ምን ዋጋ አለው? ምን ጥቅም አለው ነው የሚለው። ብዙ ምሳሌዎችን ማምጣት ይቻላል። ግን በመጀመሪያ ፍትሐ ነገሥት ላይ አንቀጽ 15 ጾምን ሲናገር ጾምስ ይላል በሕግ ውስጥ በታወቀ ጊዜ የሰው ከምግብ መከልከል ነው ይላል። አሁን ከምግብ መከልከል አይደለም የሚሉ ሰዎች ስላሉ ነው። ከምግብ መከልከል ከምግብ የምንከለክለው ስጋችንን እንዲደክም ነው። በነገራችን ላይ ምዕመናን ሳይንሱ ራሱ የሚስማማበት ነው። መቼም እኛው ትንሽ እናነባለን፣ እናያለን፣ እንማራለን ስለምንል በዛ በኩል የሚመጣውንም ስለምንሰማ እሱ ራሱ አሁን ሰዎች እስከሚርባቸው ድረስ ጠብቀው እንዲመገቡ ያበረታታሉ። አንዳንድ ሰዎች ውስጥንም ስለሚያጸዳው ማለት ነው መጾም። በጣም የሚገርም እኮ ዝም ብሎ ማኘክ ዝም ብሎ መመገብ በራሱ አደጋ አለው እና ማሳረፍ ሰውነትን ቀለል ያለ ምግብ እየወሰዱ አንዳንዴ ደግሞ ከምግብ ጸድቶ ማሳረፍ። እነሱ ጾም አይሉትም ግን በቃ ማቆም። ይሄ ልክ እንደ ገጠር ወፍጮ ማለት ነው። መፍጨት ያቆማል እኮ አይደለም? ወፍጮ ይፈታና ይጠራረጋል አይደለም? ዛሬ ወፍጮ ተፈቷል አይፈጭም ይባላል። የኛ ወፍጮ መቼ ነው የሚፈታው? የሚያቆመው መቼ ነው? መጠራረግ አለበት እኮ። የቅዳሴ ጠበል እየጠጣ ስጋው ደግሞ እየተቀበለ
እምነቱ ጣኑ እየሸተተው በቃ ማቆም አለበት ዝም ብሎ የሚያግበሰብሰው ነገር ማለት ነው። ለጤና እንኳን ህፃናት ከመወለዳቸው በፊት እግዚአብሔር እንዴት እንደሚጠብቃቸው በእናቶቻቸው ማህፀን እያሉ ገና ሲወለዱ ወደ አፋቸው የሚያደርጉት የእናታቸውን ጡት ነው። ህፃኑ ማንም ሳያስተምረው ወደ ጡቱ ብቻ ስናቀርበው በዛች በትንሽ ያቀሙ የእናቱን ጡት ያፈነዳና የመጀመሪያውን ቢጫ ከለር እንገር የተባለ ነው እሱን አፈንድቶ ይጠባል። ይሄ በሽታን የሚከላከላውን ቫይታሚን ኤ ተብለን የምንወጋው ማለት ነው። እሱን የሚተካ ከሱ በላይ የሆነ እሱን ለመተካት ነው ህፃናት ቫይታሚን ኤ የተባለ የሚከተቡት ማለት እንገር በሽታዎችን በሙሉ የሚከላከልለት ማለት ነው። በተፈጥሮ ራሱ እግዚአብሔር ያመቻችለት። ከዛ በኋላ ነው ህፃኑ የሚታመመው መቼ ነው? ምግብ ሲጀምር እስከ 6 ወር ድረስ ክትባቱን ወስዷል በተፈጥሮ ማለት ነው። ከ6 ወር በኋላ ምግብ ይጀምራል። ምግብ ሲጀምር ታማሚ ይሆናል። ምግብ በሽታ ነው። በምግብ ሰበብ እኮ ነው የምንታመመው። ምንም ባንበላስ ይሄ የምንስበው አየር እኮ ምንም ነገር ንጹህ ነው። አንዳንዴኛ ካልበከል ነው በስተቀር ወደ አፍ የሚገባ ነገር ነው የሚያሳምመን። በዛው መልኩ ነው የምንታከመው። መድኃኒት የሚሰጠን በዛው መልኩ። አንዳንድ ሰዎች ክፋታቸው ቤተክርስቲያን የምትሰጠውንም እምነት ከምግብ ጋር እያገናኙልን ነው። አንድ ቦታ መጥቷል አሉ ደግሞ በጾም ቂቤ እምነት የሚሰጥበት ቦታ። መቼም ጆሮ የማይሰማው ጉድ የለም። እምነቱ ቂቤ ነው እና ሰበካ ጉባኤው ቂቤ ይቸረችራል። ቁጭ ብሎ እምነት ነው እያለ ማለት ነው። ይሄ አያሳዝንም? ሆዳምነት በአብይ ጾም ቂቤ እምነት ነው ተብሎ በፍስክስ ቢሆን ቂቤ የት ሀገር ነው እምነት የሚሆነው? ቤተክርስቲያን ቂቤ ታመርታለች እንዴ? የተቀደሰበትን የዕጣኑን አመድ እምነት ብላ ነው የምትሰጠው። የተለመደው ይሄ ነው። በቃል ኪዳናቸው አንዳንድ ቦታ ላይ ማር ቤተ መቅደሱ ውስጥ ንቦች ተገኝተው